ከፍሎ የሚያም በጣም የሚያስቸግር ራስ ምታት አጋጥሞት ያውቃል? እስቲ ዛሬ ስለ ማይግሬን ትንሽ እናውራ። ማይግሬን የምንለው ራስ ምታት ብዙ ጊዜ በአንድ በኩል ብቻ ከፍሎ የሚያም አይን ስር የሚወጋ እዚህ በጎን በኩል ደም ስራችን ሲመታ የሚሰማን ብርሃንና ድምጽ የማይወድ ከዛ በተጨማሪ ደግሞ ማቅለሽለሽና ማስመለስ ያለው የራስ ምታት አይነት ነው። እንዲህ አይነት ማይግሬን ራስ ምታት ብዙ ጊዜ ከልጅነት ጀምሮ የሚመጣ ራስ ምታት ሲሆን አሁን ባሉ ጥናቶች እድሜ በሄደ ሰዓት ሴቶች ላይ ከሜኖፖዝ በኋላ ወንዶች ላይ ከ50 ዓመት በኋላ እየቀነሰና እየጠፋ የሚሄድ የራስ ምታት አይነት ነው። መምጫው ምን እንደሆነ በትክክል አይታወቅም። አብዛኛው ሰው ላይ ግን ምን እንደሚያስነሳበት ታካሚው በራሱ ያውቀዋል። አንዳንዱ ሰው ላይ ስትረስ ሊሆን ይችላል፣ እንቅልፍ ማዛባት ሊሆን ይችላል፣ ምግብ አለመብላት ሊሆን ይችላል፣ ውሃ በደንብ አለመጠጣት ሊሆን ይችላል፣ ኮካ፣ ቡና፣ ፔፕሲ፣ ካፊን ያላቸው ነገሮች መውሰድ ሊሆን ይችላል። በሴቶች ላይ ደግሞ ፔሪድ ላይ ሲሆኑ የሆርሞን ከፍ ዝቅ ማለት ያን ራስ ምታት ሊያስነሳው ይችላል። ስለዚህ ለዚህ ራስ ምታት ትልቁ መፍትሄ የሚሆነው ምን እንደሚያስነሳብን ለይተን ያንን አቮይድ ለማድረግ መሞከር ነው። ከዛ አልፎ ግን ደግሞ የሚያስነሳብንንም ተከላክለን አንዳንዴ ሊኖር ስለሚችል በዛ ሰዓት ብዙ ጊዜ ውጤታማ የሚሆነው ጨለማ ክፍል ውስጥ ድምጽ የሌለው ክፍል ውስጥ እንቅልፍ መተኛት ነው። ከዛ ከፋ ያለ ከሆነ ሚዋጥ ማስታገሻ ወስደን እንተኛለን። ግን ደግሞ ይሄ በሽታ ማቅለሽለሽና ማስመለስ ስላለው የሚዋጠው መድኃኒት ላይሰራ ስለሚችል ሚወጋ ማስታገሻ ወስደን መተኛት ይኖርብናል። ለዚህም ግን ማይመለስ ከሆነ ደግሞ የሄዴክ ሰብ ስፔሻሊስቶች ሊከታተሉት ይገባል። ይህን ቪዲዮ ማይግሬን ላላቸው ጓደኞቻችሁ ሼር አድርጉ። ቴንክ ዩ